ቀናችንን ሳምንታችንን የምንጀምርበትን የማለዳ ጸሎት አብረን እንጸልይ። ጌታ ሆይ ይሄ ሳምንት ይሄ ቀን በፊትህ የተባረከ የተቀደሰ እንዲሆን እግዚአብሔር ሆይ በኢየሱስ ስም ስልጣን ይጸልያለሁ። በዚህ በሳምንታችን ላይ በዚህ በቀናችን ላይ አንተ ብቻህን እንድትከብር ፍቃድህን ብቻ እንድትፈጽም ሐሳብህን ብቻ እንድታደርግ በጌታ በኢየሱስ ክርስቶስ ስም ስልጣን ይጸልያለሁ። ለቀኑ የተዘጋጀ የትኛውም ክፋት ከቀኑ ላይ በኢየሱስ ክርስቶስ ስም ስልጣን የተመታ እንዲሆን ይጸልያለሁ። በቀናችን በኩር በማለዳችን በፊትህ እንጸልያለን። ቀኑን አስቀድመን በደምህ ዋጀ ነው አንተ ብቻ በቀናችን ላይ እንድትቀድም በኢየሱስ ስም ስልጣን ይጸልያለሁ። በዚህ ቀን ላይ በዚህ ሳምንት ላይ የተዘጋጀ የትኛውም የጨለማ አዋጅ የክፉ አዋጅ የትኛውም ክፉ ድንገተኛ አደጋ ቢሆን ሞት ቢሆን ህመም ቢሆን በሽታ ቢሆን ኪሳራ ቢሆን ጭንገፋ ቢሆን በጌታ በኢየሱስ ስም ከቀናችን ከሳምንታችን ላይ የተነሳ እንዲሆን ይጸልያለሁ። አንተ እግዚአብሔር ያዘጋጀህልን ለሳምንቱ ለቀናችን ያዘጋጀውን በረከት መገናኘት እንዲሆንልን በኢየሱስ ስም ስልጣን ይጸልያለሁ። በጌታ በኢየሱስ ክርስቶስ ስም ስልጣን ካንተ ዘንድ ያልሆኑ ስውር ወጥመድን የሚሰሩ ክፉ ሰዎች በኢየሱስ ስም ከዙሪያችን ይበተኑ። በጌታ በኢየሱስ ስም ስልጣን ካንተ ዘንድ የሆኑ ግን እግዚአብሔር ሆይ መንገድን አቅንተህልን ላቀናው መንገድ ደግሞ እግዚአብሔር ሆይ የሚሆኑ ያንተ ዓላማ ያለባቸው ያንተ ፕሮግራም ያለባቸው ሰዎች ብቻ በዙሪያችን እንዲሰፍሩ በኢየሱስ ክርስቶስ ስልጣን ይጸልያለሁ። ይሄ ቀን ይሄ ሳምንት በጥበብ በማስተዋል በሰውም ባንተም ፊት በሞገስ የምናድግበት በሞገስ የምንገለጥበት ሳምንት እንዲሆንልን ይጸልያለሁ። በኢየሱስ ክርስቶስ ስልጣን አእምሮን ሁሉ የሚያልፍ ያንተ ሰላም በክርስቶስ ኢየሱስ ሁለንተናችንን ይጠብቅ። እግዚአብሔር ሆይ በቅድስና ካንተ ጋራ የምናሳልፈው ሳምንት እንዲሆንልን ሳምንታችንን አስቀድመ በደምህ ፕሮቴክት እንድታደርገው ይጸልያለሁ። እግዚአብሔር ሆይ አእምሮአችን ሐሳባችን ነፍሳችን መንፈሳችን ላንተ ይገዛል። በጌታ በኢየሱስም ስልጣን ሁሉን ላንተ በፈቃዳችን አሳልፈን ሰጠን። አንተ ተቆጣጣረው። ስለ ሁሉ እናመሰግናለን። በኢየሱስ ስም አሜን። መልካም ቀን ይሁንላችሁ። መልካም ሳምንት ይሁንላችሁ።